ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 24 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬን ለማየት መጥተናል። በዛሬም የ19 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ ሌሎቻችሁም ላይክ ሼር አድርጎ እንደዚሁ ማንኛውም ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ እያልኩ የጥቁር ገበያና የባንኮች ምንዛሬ በየዕለቱ መቀያየሩን ቀጥሏል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 182 ብር ከ56 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዶላር 175 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ዘመን ባንክ ሲሆን ዘመን ባንክ ላይ 1 ዶላር 160 ብር ከ07 ይመነዝራል። ወጋገን ባንክ ላይ ደግሞ 1 ዶላርን 159 ብር ከ81 እየመነዘረ የሚገኝ ሲሆን ቡና ባንክም 1 ዶላርን 159 ብር ከ63 እየመነዘረ ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 241 ብር ከ76 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ፓውንድ ስተርሊንግ 228 ብር ከ72 ይመነዘራል። ፓውንድን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ሲሆን ቡና ባንክ ላይ 1 ፓውንድ 215 ብር ከ10 ይመነዘራል። አባይ ባንክ ላይም በዛሬው ዕለት 1 ፓውንድ ስተርሊንግን 214 ብር ከ21 ሲመነዝር ሂጅራ ባንክ ላይ 1 ፓውንድ ስተርሊንግ 214 ብር ከ12 በመመንዘር ላይ ይገኛል። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያው 208 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 199 ብር ከ25 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 ሲመነዘር ዘመን ባንክ ላይ ደግሞ 188 ብር ከ17 ይመነዘራል። እንደዚሁም ህብረት ባንክ ላይ 1 ዩሮ 187 ብር ከ45 በመመንዘር ላይ ይገኛል። ሌላኛው ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 225 ብር ከ40 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ39 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ 1 ስዊስ ፍራንክ 197 ብር ከ84 እየመነዘረ የሚገኝ ሲሆን ወጋገን ባንክ ላይ ደግሞ 1 ስዊስ ፍራንክ 197 ብር ከ35 ይመነዘራል። ብሔራዊ ባንክ ላይም 197 ብር ከ29 በመመንዘር ላይ ይገኛል። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ64 እየመነዘሩ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ በዛሬው ዕለት 48641 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ87 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 ሲመነዘር 1000 ሳውዲ ሪያል በዛሬው ዕለት ስኬት ባንክ ላይ 45380 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ በዛሬው ዕለት 1 ሳውዲ ሪያልን 45 ብር ከ25 ሲመነዘር 1000 ሳውዲ ሪያል 45250 ብር ይመነዘራል። ዳሽን ባንክ ላይ በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ03 ሲመነዘር 1000 ሳውዲ ሪያል 45030 ብር ይመነዘራል። ሌላኛው ቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ86 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ቻይና ዩዋን 25 ብር ከ94 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 እየተመነዘረ የሚገኝ ሲሆን ወጋገን ባንክ ላይ ደግሞ 1 ቻይና ዩዋን 23 ብር ከ56 ይመነዘራል። ሲዳማ ባንክ ላይም በዛሬው ዕለት 1 ቻይና ዩዋን 23 ብር ከ54 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 128 ብር ከ32 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ካናዳ ዶላር 121 ብር ከ10 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ላይ 1 ካናዳ ዶላርን
114 ብር ከ69 እየመነዘረ የሚገኝ ሲሆን እናት ባንክ ላይ ደግሞ አንድ ካናዳ ዶላር 112 ብር ከ67 ይመነዘራል። ዘምዘም ባንክ ላይ ደግሞ አንድ ካናዳ ዶላር 112 ብር ከ45 በመመንዘር ላይ ይገኛል። ሌላኛው የአረብ ኤሚሬት ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ70 እየተመነዘረ የሚገኝ ሲሆን 1000 የዱባይ ድርሃም 49700 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ አንድ ድርሃም 47 ብር ከ67 ሲመነዘር 1000 ድርሃም 47670 ብር ይመነዘራል። በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃምን በዛሬው ዕለት 47 ብር ከ15 እየመነዘረ የሚገኝ ሲሆን 1000 ድርሃም 47150 ብር ይመነዘራል። ዘምዘም ባንክ ላይ ደግሞ አንድ ድርሃም 47 ብር ከ13 ሲመነዘር 1000 ድርሃም 47130 ብር ይመነዘራል። ስኬት ባንክ ላይ ደግሞ አንድ ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር እየተመነዘረ ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 589 ብር ከ50 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ ጥቁር ገበያ ላይ በዛሬው ዕለት 58950 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 518 ብር ከ74 ሲመነዝር 100 ኩዌት ዲናር ብሔራዊ ባንክ ላይ በዛሬው ዕለት 51874 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ ኩዌት ዲናር 513 ብር ከ14 ሲመነዘር 100 ኩዌት ዲናር ደግሞ 51314 ብር ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 501 ብር ከ85 ሲመነዘር 100 ኩዌት ዲናር ደግሞ 50185 ብር ይመነዘራል። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ30 ሲመነዘር 1000 ኳታር ሪያል 48300 ብር ይመነዘራል። በባንክ ደግሞ በዛሬው ዕለት አንድ ኳታር ሪያልን 45 ብር ከ19 ሲመነዝሩት 1000 ኳታር ሪያል ደግሞ 45190 ብር እየተመነዘረ ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ46 ሲመነዘር 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25746 ብር ይመነዘራል። በባንክ ደግሞ በዛሬው ዕለት 100 ጆርዳን ዲናርን 22276 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 474 ብር ከ68 እየተመነዘረ የሚገኝ ሲሆን 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47468 ብር ይመነዝሩታል። በባንክ ደግሞ 100 ኦማን ሪያል በዛሬው ዕለት 41674 ብር ከ10 ይመነዘራል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 484 ብር ከ37 ሲመነዘር 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48437 ብር ይመነዘራል። በባንክ ደግሞ በዛሬው ዕለት 100 ባህሬን ዲናርን 42417 ብር ከ10 ይመነዘራል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ91 ሲመነዘር 100 ቱርክ ሊሬ ደግሞ 391 ብር ይመነዘራል። በባንክ ደግሞ 100 ቱርክ ሊሬን 315 ብር እየመነዘሩት ይገኛል። የየመን ሪያልን ስናይ እንደ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። እስራኤል ሽቅልን በዛሬው ዕለት በጥቁር ገበያ አንድ እስራኤል ሽቅል 61 ብር ከ25 ሲመነዘር በባንክ 54 ብር ከ13 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ76፣ የኬንያ ሽልንግ ደግሞ በባንክ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ፣ ካፒታል ማርኬት እና ኢትዮ ፎሬክስ ናቸው። ቻው።